ምንድነው ሰዓት እየቆጠረ ነው? 2 ሰዓት ከምናምን እያለ ነው። እስቲ ታብታብ አድርጉልኝ በእናታችሁ ፕሊስ ፕሊስ፣ ታብታብ አድርጉልኝ ስወዳችሁ። ደህና ነኝ። ታብታብ በእናታችሁ ኮፒሊንግ ብታደርጉ ምን ችግር አለ? ማይ ሁሉ ቴንኪ ፎሎ ስላደረከኝ ኮፒሊንግ ታብታብ አድርጉልኝ። ሰዓት እየቆጠረ ሊዘጋ ለምን አስወጣሽው? ወሬው ተመቻችሁ? ይግባ ተመቻችሁ? እሺ ይግባ የምትሉ ከሆነ ይገባል። ያልተመቸኝም ወሬው እኔ እኮ አልወድም እንደዚህ አይነት ወሬ። እሺ ላክልኝ እና ግባ። በቃ አዎ ግባ ተብልሃል እና ግባ። ይግባ ወሬ ተመችቷቸዋል እና ግባ ላክልኝ። ነይ በፍቅርሽ እና ግባ። መክሬ ነው። ታብታብ አድርጓ ሂዱበት። ታብታቡን 5000 እሺ ታብታብ አድርጉልኝ እኮ እሺ እና ግባና እያወራ ታብታብ አድርግ እና ግባ። ወይ ታብታብ አድርግ የሆነ ነገር እንዴ እያዘኝ እኮ ቱርክ ማርያም ቱርክ እያዘኝ ነው። የት ሄደ? ፎሎ አድርጉኝ እሺ። ጧጧ ፎሎ አድርጉ። ጧጧ ለካ እንቅፋት ስጧባቸው ነው የመጣችሁት። እኔ ግን ትገርማላችሁ እኮ ትገርማላችሁ። እዚህ ዋርኒ አለባት ማለት በጣም ማለት ነው። እዚህ ዩ ግቢ የስ ሀቢቢ እነ ግቢ የስ የህይወት ትምህርት ቤት ነኝ እኔ። የህይወት ትምህርት ቤት የምማለው ስላችሁ የራሴን ህይወት አዎ ወይ እናንተ እሺ ታባርጉልኝ። ኧረ ወሬ ታስጮሁ እንደ ወይ አታውቁም። አንተ ያ ታብታብ ከሌለው እንዳይመስጡ ታውቃላችሁ ወይስ አታውቁም? ዋው ፎሎ አድርጉ። ጡትሽን አሳይኝ። አይጦትሽ ወይ ጉድ ታውቀዋለህ እንዴ? ከዚህ ፊት ጡቴ ራቅ። ሂዱበት ታብታቡና በደንብ ሂዱበት። 5000 አስገቡ። ከዛ ይመጣል። ወተመቻችሁ ወሬው እዚሁ። ወይ ጉድ እንደው ምን ይሻላል? እና እንደ በቃ ታለቅን እኮ ተያይዘን በቃ አለቅን። ዘንድሮ አለቅን። ይህን ገዝቱን ቢያለ ሀኒ ምን ነው? ቆይ ላስገባህ ነው እኔ ባይዘው ችግር የለብኝም። የመቆም ችግር የለመድኩት ነው መቆም። ሀና የለመደችው ነው መቆም። ዋርኒንግ እንዳታሰጡኝ፣ ኧረ ወሬ እንዳታሰጡኝ። ሙዚቃ ክፈቺ ልጨፍር። እሺ ከፍታለሁ። ሂዱበት ታብታቡ መጀመሪያ ማርያምን ላስገባ ብዬ ማለት ነው። ዋርኒንግ ነው እንትን ነው ዋርኒንግ ሳይሆን እምቢ ያለ ገዝቱ ያው ልስብ ነው። የታለክ ናግባ ይኸው ምነው ማርያ ሶታሽ ሻፈርክ እኮ በተለይ ስማ፣ ያንተስ እየባሰ ነው። አንቺ የእንቅፋት ጓደኛ ሆነሽ የአቤላ ቤተሰብ ሆነሽ እንደዚህ ወሬ ትፈሪያለሽ? ኧረ ሀኔ ተይ አንቺ። እኔ እኮ ጀስት ፍሬንድ ነው። እኔ እኮ አላወራም። እሺ ቁሚና ጨፍር የለንማ የምትባየውን አድርጊ። እንደዚህ ዋርኒንግ አይሰጥም። በዛ እሱ አይሰጥም፣ ግን አልነሳም። በደረቁ አልነሳም። አንቺ የሁሉ ቤተሰብ ይሄ ሁሉ 200 ምናምን ቤተሰብ እንደዚህ አፍጦ አንቺ እንዴት ነው? አይደብርሽም እንዴ? እና ዳሌ እያዩ እኮ ነው ታዲያ። እና ዳሌውን በደንብ አድርገዋ። ኧረ እባክህ ላስወጣ ነው። አንተ ልጅ ምንድን ነው አንቺ ላስወጣ ነው የምትይው እንዴ? ልትጫወቻለን ልትዝናኛለን እንዲ ላይ የገባሽ? አዎ ግን እንደዚህ አይነት ወሬ መች ያወራሉ? እኔ እኮ አላወራም። በይዞ ኧረ ሀኒ አንቺ ምንድን ነው ይሄ እንዳለ እያስፈጠጥሽ እኮ በቃ ቤተሰቡን እንዳለ እኮ በቃ እንትን አልሽ እኮ። እስኪ ፈንደድ አድርጊላቸው እና ትንሽ ዝናኑ። ኧረ ወይኔ
ወይኔ ኮመንቱ እስማ መስማ አንተ ኧረ ኮመንት እኮ ትኮምቱታላችሁ አታርፉ እና ታፈንድድ የምትሉ ሀኒ ታፈንድድ የምትሉ ጣፉስ ሚንበር ሀቲኒ ሽባሃል ቡሳ ሀቲኒ ዋሀል ሀደ ቡሳ ልቀፍልበት ወይ ታይ ማን ያውቀዋል? አላውቀውም ምንም አላውቀውም። ወይ ምን ነው ጀላ ተወጃለሽ እንዴ? እንዳለ ኮሜንት እኮ ጀላ ይላል። እኔ ምን አውቃለሁ? እኔ አረን ያልወድም መስማ በውስጥ የምታወሪያቸው አለ ማለት ነው። በውስጥ የምታወሪው አለ ስለ ጀላ። እኔ በውስጥ ባወራ ማለት ነው አውጥቶ ነው የሚያሰጡኝ። እኔ አላወራም ማለት እንዴ ኮሜንት የተሻላ በላጭ እኮ ጀላ ነው። ወይ ኧረ አይልም በእናትህ ከአንተ የማይል ነገር አታወራ። ኧረ የእውነት እንደ እየጠፋ ላይሹ የት አለ? ማታ ደግሞ እንቅፋት ጋር ነበርሽ እኮ ትናንት ማታ እንቅፋት ቤት ነበርሽ። 1500 ሰው ነበረ እየመሞኩላቸው። እኔ እንትን ነኝ አጨብጫቢ ነኝ። እኔ እኮ አጨብጫቢ ነኝ በነገራችን ላይ አይደለም። አይ ማታማ ከእንቅፋት ብሰሽ ነበር እኮ ማታ ቀዝሮሽ ወጣሽ እንጂ እኮ እኔ ሀኒ እንደዚህ ናት እንዲያልኩኝ ሀኒ እንደዚህ ናት ች እንደ ምናምን አልኩ። መቼ? ትናንት ማታ እንዴ እኔ ኧረ ታፈንድድ የሚለው እየበዛ ነው። ኧረ ኮሜንት አታንብቢ በቃ ሀኒ ተይ። ኧረ ዝም በል። እኔ ከዛ እነ እንቅፋት ከወጡ በኋላ ዋርኒንግ ሰጠን ከተባረርን በኋላ ቤት መጣሁ። እዚህ ላይ ከፈትኩ ወጣሁ። ከዛ ብዙም አልቆየም። ዋርኒንግ ሊሰጥ ሲል እንትና ጉላና ጉላ እንትን ብላ ነው። ከዛ ገባሁኝ ማለት ነው። በስነስርዓት አውርቼ በራሴ ላይ አውርቼ ከሰው ጋር አውርቼ ወጣሁኝ። መናገር እንቅፋት እኮ የምትገርም እኮ ናት። ሀኒ አፈንድጅላቸው እንጂ ምናምን አለች። ቀልዶ አይጠገምም። እሷ ቀልደኛ ናት። እሺ ታብታብ እያደረጋችሁ እስኪ ታንሽ ሀኒ ታንሽ እስኪ ታብታብ አድርጉልኝ መጀመሪያ። ኧረ ሀኒ ታንሽ። አንቺ ደግሞ አይደብርሽም እንዴ ሀኒ? አንተ ራሱ አንድ አጭር ታተማ ቆሟል። ያስወጣኛል። ተው አድርግልኝ። አሁን ይነቅለኛል። የእውነት አያስወጣሽም እኮ ሀና አያስወጣሽም እኮ። እሺ ያስወጣኛል። እሱ ድንገት እኮ ነው የሚያወጣኝ። ቲክቶክም ሆኖ የማይወዱ ዳሌማ ይመቸዋል በጣም። እስኪ ታብታብ አድርግልኝ። እሺ እያደረኩ እኮ ነው። እጄን አስታመምሽኝ እኮ አንቺ አይታይሽም? አረጀሽ እንዴ? መቼም አረጀሁ እኮ አረጀሁ። አረጅ እንዴት አላለች? አቤት እንዴት ታብታብ እያደረኩ እኮ ነው። እስኪ አንቺም ታብታብ አድርጊልኝ። እኔ ጭኔማ አልችልም። የራሴ እንዴት እችላለሁ? ነው የራሴ ሌላ ስልክ ቢኖረኝ ኦኬ፣ ግን የለኝም ደግሞ ሌላ። ማን የሚደክልሽ? እኔ ማንም አይደክለኝ። እኔ ወደፊት ባሌ ብቻ ነው የሚደክለኝ። እኔ ከባሌ ውጭ ለማንም ከማንም ጋር በውስጥ እኔ ቃረ በስ የት ቲክቶክ ላይ ሀኒ? አቤት አይደለም ገብቶሻል። በቃ ቆይቷላ። ኧረ እኔ ከባሌ ውጭ ወደ ውጭ ካገኘሽው ቆይቶ ወደ ስንት ዓመት ሆነ? እና በቅሏላት ድንግል ነኝ እኔ። ምን በወጣኝ ሀኒ? አቤት ስንት ዓመት ሆነሽ ካገኘሽ? ድንግል ነኝ። ስንት ዓመት ሆነ? ወይ ድንግል እኔ ድንግል ነኝ። ለቤቶችሽ አዳምጪኝ። አሁን ድንግል ነኝ እኔ። እንቅፋት አዳምጪ። ድንግል ነኝ። አዳምጪሽ
ወይ ድንቅፋት ልንገብ ድንግሉን እኮ ነው እየሰማሽ ነው እና ድንግሉን መቼ ልትሰጪው አሰብሽ? ለባሌ ነው የምሰጠው እኔ። እንዴ ከባሌ ውጭ አልፈልግም። እንዴ መቼ ልትሰጪው አሰብሽ? ክፋት እየመጣች ውዷ ቆይ ይዟታል። ሳገባ ነዋ ገና አልታወቅም። እንቅፋት የኔ ውድ መጣሽ? ምነው ወጣችሁ ውዴ? ወጣሽ? እኔ እኮ አቤል ከወጣ በይ ነው። እንቅፋት የኔ ውድ የኔ አባት የኔ ፍቅር የመኖር ምክንያት እንዴት ነው? ሲናቅልሽ እኮ ሀኒ ጋ መጣኝ። ሲናቅልሽ ሀኒ ጋ መጣ። ወይ እስቲ እንደ ሀሳብ እንዳከላም ደግ ያረክ የኔ አባት። እዛ አንቺ ሲናቅልሽ እኮ የሀኒ ዳሌሌው ብዬ መጣሁኝ። እዚህ ጋር እንዳከል እንዲ እንቅፋት እንዳከል አሁን አስፈልጎሻል። አይችልታለ ዝም ከሱ ጋር እናውራ። ዝም አንዴ ሙሉ ሞዴሬተር ሲጭኝ ደግሞ ምንድን ነው ጠብታ? ለምን አነሳሽ ሞዴሬተር? ማሬ ጠዋት እንትን ድግብኝ ከነሰውኝ ጠዋት ጉሩፕ እንዴት እንደሆነ ላይቤ ጉሩፕ ሆኖብኝ ማሬ። ግን ሲጭኝ ሀኔ እኮ ሰው አላስገባም ምንም እንትን አላረግም እኮ